የመጀመሪያው ኮከብ ሐመል ይባላል። ይህም በሚያዝያ ወር የሚወጣ ነው። መኳንንት ያፈቅረዋል። ዘቀዳማይ ልጁ ነዋይ ይገባለታል። ዘቀዳማይ ልጁ የሚለው የመጀመሪያ ልጁ ማለት ነው። በሚያዝያ በ8 ኮከቡ ይወጣል። ብልህ ነገር አዋቂ ይሆናል። ክፍሉ ቤተ መንግሥት ነው። ሹመት ያገኛል። ሀብቱ ብዙ ነው። ጠላት ይበዛበታል። የሰው ባሕሪ መርማሪ ነው። ነገሩ የተስተካከለ ነው። ሽማግሌ ይሆናል። ሰው ያከብረዋል። የዘመድ ምቀኛ መድኃኒት ያደርግበታል። ልጅም እስከ 14 ይፈጥራል። ግማሾቹ ይሞታሉ። 3 ሴት ያገባል። 4 ወንድ 3 ሴት ይተርፍለታል ከልጆቹ። በ84 ዘመን ሞት ያስፈራዋል። በተወለደ በ5 ወር ይታመማል፣ ይድናል። በ11 ዓመቱ ዓይነ ጥላ ትመለከተዋለች። መድኃኒቱ መርበብተ ሰሎሞን መስጥመ አጋንንትን በቀይ ቀለም በነጭ ወረቀት ጽፎ ይያዝ፣ ይድናል። ከዚህም በኋላ ጥቁር ነገር አይወድለትም። ዓርብ ረቡዕ ሩቅ መንገድ አይሂድ፣ ከአደባባይም አይግባ፣ ከብዙ ሰው አይደብለቅ። በቀኝ እግሩ ምልክት አለበት። ንግድም እርሻም ክፍሉ ነው። ቀይ ነጭ በሬ ላም ይሆንለታል። ጥቁር ነገር አይወድለትም። በመጀመሪያ ዘመኑ ይቸገራል። ከ30 ዓመት በኋላ ይከብራል። ልጅም ይወልዳል። ሹመትም ይሾማል። በ22 ዓመቱ ይታመማል፣ ይድናል። ዓይነ ጥላ በልጅነቱ ትጻረረዋለች። ራሴን ዓይኔን ይላል። ገንዘቡ እንዳይበረክት ትበተብታለች ወይም ትገረግርበታለች። በ20 ዓመቱ ቁስል ይጠንቀቅ፣ መድኃኒት ያስፈራዋል። ንዳድ እግር ብረት ይጻረረዋል። ዓይነ ጥላው በወገቡ እየገባች ልቡን ወገቡን ታሟለች። ሆዱን ኩርፍተኛ ቁጡ ታደርገዋለች። መቀኛው ብዙ ነው። አሰድ እሳት አያግባ። ይህ ማለት አሰድ እሳት ኮከብ ያላትን ሴት አያግባ ማለት ነው። ታስጨንቀዋለች። መኳንንት ትልቅ ሰው ይወደዋል። ዕድሜው 84 ዓመት ነው። በሐዘን በጸሎት 8 ዓመት ይጨምራል። በ40 ዓመቱ ይከብራል። ልብ ሕመም፣ ጀርባ ሕመም ይጸናበታል። በ50 ዓመቱ ቁርጥማት ያስፈራዋል። ዓይን ሕመም ያስፈራዋል። በ70 ዓመት ከሆነ በኋላ በልጅነቱ ዓይኑ ኮከብ ይመስላል፣ ደም ይመስላል። 70 ዓመት ከሆነው በኋላ በልጅነቱ ዓይኑ ኮከብ ይመስል የነበረው ደም ወደ መምሰል ይቀየራል ማለት ነው። የወጋው ሲጠናበት የበግ ቀንድ አሳርሮ በሰሊጥ ሰውነቱን ይቀባ። ከተሾመ ቶሎ አይሻርም። ቤተ መንግሥት ክፍሉ ነው። በአፉ ለጋስ ይሆናል፣ በልቡ ንፉግ ነው። ሀብቱ በየጊዜው እየጨመረ ይሄዳል። ዓርብ ቀን በዘመነ ማቴዎስ በ84 ዓመቱ ይሞታል። የኮሶ የመጋኛ መድኃኒት ሳል አጥፊው ነው። ዓይነ ጥላ ገንዘቡን ትገረግርበታለች። ሹመት አያጣም። በ49 ዓመት መቅሰፍት አያጣውም። ቡዳ ዓይነ ጥላ ተደብልቃ ራሱን፣ ጉሮሮውን፣ ሰውነቱን ይታመማል። መድኃኒቱ ጋጋኖ ከሰሊጥ ጋር ምስርች የዝግባ ሙጫ ጨምሮ መረቁን ይጠጣ፣ ሥጋዋን ይብላ። በነጭ በግ በፈርሱ በደሙ ይታጠብ። በብራናው መስጥመ አጋንንትን ማለት ነው መፍትሄ የሚለው አጽፎ ይያዝ። የዝግባ ቅጠል ቅርፍቱንም ቅርሽባ ቅጠሉን ስሩን በአዲስ ሸክላ ዘፍዝፎ ይታጠብ። አባቱን እናቱን አይቀብርም። ኑሮ ከሰው ሀገር ነው። ምቀኛ ይጠንቀቅ። የሰው ገንዘብ አይወድለትም። ቢሰጥም አይመሰገንም። ሰው ያከብረዋል። የተናገረው ይሆንለታል። 3 ሴት ያገባል። አንደኛዋን በሞት አንደኛዋን ይፈታታል። ብዙ አሳቢ ነው። ምቀኛው ጎረቤት ዘማዊነት ያበዛል። በ49 ዓመቱ መቅሰፍት ያለፈው እንደሆነ 83 ዓመት ይኖራል። ውሃ ሙላት ይፍራ፣ አጥፊው ነው። በዘመነ ማቴዎስ ወበሉቃስ ጸሩ ነው። በመስከረም በህዳር በሚያዝያ በሐምሌ በእሁድ ሕማም ሞት ያስፈራዋል። ሰኞ ማክሰኞ ሐሙስ ቅዳሜ ክፍሉ ነው። ዓርብ ረቡዕ እሁድ ጸሩ ነው። በታመመ ጊዜ ጽጌረዳ ሰሊጥ የርግብ ሥጋ አንድ ላይ ይብላ፣ መረቁንም ይጠጣ። እስካሁን ድረስ ስንመለከተው የመጣ ነው እንግዲህ ሐመል እሳት ያለው ወንድ የሆነ እንደሆነ የሚኖረውን ባህሪ ነው። ከዚህ በኋላ ደግሞ የምንመለከተው ለእመ ኮነት ብእሲት ይላል። ሐመል እሳት ኮከብ ያላት ሴት ምን አይነት ባህሪ ይኖራታል የሚለውን እንመለከታለን። ዓይነ ደረቅ አፈኛ ሆደ ገር ናት። ዘማዊ ተቀያሚ ቁጡ ትሆናለች። ወንድ ይወዳታል፣ ባሏን ታስቀነዋለች። ዓይኗን ኮከብ ይመስላል። ጥርሷ ፍንጭት፣ ጠጉሯ ላዛ ይሆናል። ጎረቤት አይወዳትም፣ በሽታ ይበዛባታል። ጠቋር የሚባል
እየቆረጠመ ደሟን ይበጠብጠዋል። ከግራ ጎኗ ይነሳል። ከጥቁር ሰው ቁስል ያስፈራታል። መድኃኒት በነጭ በግ ብራና መፍትሔ ትያዝ። በተወለደች በ12 ዓመት ቡዳ፣ በ20 ዓመቷ ደግሞ የደም ሕማም ያስፈራታል። ጥቁር ነገር አይወድላትም። ካቲር ትያዝ። ክፉ መጋኛ አለባት። ከግራ እግሯ ይቆረጥማታል። ለሁሉም በነጭ በግ በደሙ በፈሱ ትታጠብ። ህርመቱ ተወንዱ የተጻፈው ነው ይላል። እንግዲህ ከሐመል እሳት ያለው ወንድ ያለውን ባህሪና የሚታመመውን ህመም መድኃኒቱንም ዘርዝረን ነበር። እዛ ላይ ያለውን ለሴቷም ትጠቀመው ለማለት ነው። ህርመቱ ከወንዱ የተጻፈው ነው የሚለው ያንን ለማመልከት ነው። የሰላም ዛር አለባት። የመጋኛ እንግዲህ ከላይ እንደተመለከትነው ክፉ መጋኛ አለባት ብሎናል። ስለዚህ ለሱ መድኃኒቱ ለማለት ነው። የመጋኛ አልቴት ብሎ የሚጀምረው ማለት ነው። ለመጋኛው አልቴት፣ ቁንዶ በርበሬ፣ ኮረሪማ፣ አበሱዳ፣ ሎሚ፣ ነጭ ሽንኩርት፣ ዘቢብ በአንድ ላይ በሰሊጥ በማር ትብላ፣ ትድናለች። ዕድሜዋ በ50 ዓመት መቅሰፍት ያለፋት እንደሆነ 83 ዓመት ትኖራለች። በዘመነ ማቴዎስ ዓርብ ረቡዕ ትሞታለች። ዳቦ ጠበል ክፍሏ ነው። ሁለተኛ ኮከብ ሰውር መሬት። ኮከቡ በግንቦት በ2 ቀን በደቡብ ይወጣል።